እሺ እንደምን አላችሁ? የሚገርም ዜና ነው ይዤላችሁ የመጣሁት። ስለ ኢትዮጵያም ስለ መካከለኛው ምስራቅም በደንብ እንናገራለን ማለት ነው። እንግዲህ በኢራን እና በእነ አሜሪካ መካከል ያለው ጦርነት አሁን 54ኛ ቀኑን ደፍኗል። በአሜሪካ ሕግ መሰረት እስከ 60 ቀን ድረስ ፕሬዚዳንቱ የተለያዩ ጥቃቶችን ጦርነት ሳያውጅ ወይንም ኮንግረሱ ሳይፈቅድለት መፈጸም ይችላል። ከ60 ቀን በኋላ ግን በ30 ቀን ውስጥ ወታደሮቹ ለምሳሌ በመካከለኛው ምስራቅ ያሉት የተለያዩ የባህር ኃይሉ የአየር ኃይሉን የመሳሰሉ ነገሮች ወይ ጦርነቱን አውጆ ማለት በሰፊው በኮንግረስ ጦርነት ታውጆ ጦርነት ማካሄድ አለበት፣ አለበለዚያ ደግሞ ከዛ ማስወጣት አለበት። ይሄ ህግ ነው ማለት ነው። እና በሚቀጥሉት 6 ቀናት ምንድነው ስምምነት ነው የሚያደርገው ወይንስ ምንድነው የሚፈጸመው የሚለው ነገር የምናየው ነው የሚሆነው። ኢራን እንደምታየው ከሆነ በቃ ያው ተጎድታለች፣ ማንም ያውቃል። ብዙ እንትኖቿ ተቋማቶቿን ነው ያጣችው በዚህ ጦርነት ስለሆነ ማለት ነው። ግን የተወራውና እነ አሜሪካና ኢራን የሰነዘሩት ያህል ሀገራዊ ቀውስ አልተከተለም። እንደምናየው ዘና ብላ ነው አሁን እነ ኦማንን ራሻን ልጎበኝ ሊሄድ ነው እግረ መንገዴ ፓኪስታን ላይ አርፋለሁ ብሎ ነው አራክቺ የሄደው እንጂ ከአሜሪካን ጋር ለመደራደር አይደለም። ሶ ሜቢ እስቲ የሚጠቅም ነገር ካለ እንደራደራለን፣ ካልሆነ ወደ ራሻ ምናምን ነው ለጉብኝት ነው የሚሄደው ብሎ ነው ሄደው። ምን ማለት ነው? ኢራኖች ስለማይፈልጉት አይደለም፣ ግን ይህ ስነ ልቦና ጫወታቸው ከፍ ብሏል። አሜሪካኖች ማለት የትራምፕ አስተዳደር በተለይ ከምርጫው መድረስ ከምኑ ጋር ተያይዞ በቃ ጥሩ ስሜት ላይ አይደለም፣ ፍራስትሬትድ ነው በቃ እንደምታዩት ማለት ነው። እና ብዙ አይነትም ጉዳት ደርሷል በዓለም ላይ አሜሪካ የነበራትን ክብደት አሁን ሌሎች ነሽ እንዲህ ብለው እንዲያስቧት አድርገዋል። በአውሮፓውያንም በሌሎችም አይነ ማለት ነው። እና በሚቀጥሉ ቀናት የምናየው ይሆናል በእኔ በኩል ማለት ነው። አሁን ባለችበት ሁኔታ ኢራን የተሸናፊነት ስነ ልቦና የላትም። እንደውም ግጭቶቹ ጦርነቶቹ እንትኖቹን ተለማምደው ይሄ ትራምፕ በብሎኬጅ ማለት ነው ኢኮኖሚያን እያደረግኩ ነው፣ ነዳጅ እንዳሸጥ እያደረግኩ ነው የሚለውን ነገር ሁሉ በሚያሳጣ እና በጣሰ መልኩ ገበያቸውንም የጦርነት ወቅት ኢኮኖሚ የሚባለውንም በደንብ እንትን እያሉ ነው፣ እያገኙ እየሰሩ ነው። እንግዲህ በሚቀጥሉት 6 ቀናት ምን ይሆናል? ወይም ከ60 ቀን በኋላ ጦርነት ይታወጃል ወይንስ ለቀጣይ 30 ቀናት ሌላ አይነት ሰበብ ተፈጥሮ ባለበት ይቀጥላል? የምናየው ይሆናል ማለት ነው። ስለ ኢትዮጵያ ስነግራችሁ እንግዲህ ብዙ ነገር ነው ስለ ኢትዮጵያ የምንናገረው። እንግዲህ የምርጫ ወቅት ነው። የምርጫ ወቅት ነው ስላችሁ ብዙዎቻችሁ ባለፈው ነግራችኋለሁ። እና ምን ይፈጠር ይሆን ብላችሁ ስታስቡ አሁን ከብዙ ነገር ከቴዲ ዘፈን አንጻር አሁን ብትወስዱ የኢትዮጵያ ሕዝብ ማለት ነው ከመንግስትም ከሕዝብም አንጻር ስታዩት የአንድን ሙዚቀኛ ማለት ስራ በቃ ኒውትራል ሆኖ በቃ እየታዘባችሁ እያደነቃችሁ የምትሰሙበት የእድገት ደረጃ ላይ አይደለንም ብዬ አስባለሁ። ሕዝቡንም መንግስትንም ልታዩት ሕዝቡም ነገሮችን ፖለቲሳይዝ አድርጎ ነው የሚሰማው። በእርግጥ ፖለቲሳይዝ አድርጎ ቢሰማም ሕዝቡ መብቱ ነው፣ ሊሰማ ይችላል። ግን አርቱን ነው የሚያደንቀው ወይንስ የፖለቲካ መሳሪያ ነው የሚያደርገው ዘፈንን የሚለው ነገር እሱ የሚታይ ነገር ሆኖ የቴዲ ዘፈኖች ግን በአሁኑ ሰዓት በአገር ደረጃም በመላው ዓለም በሚገኙ ኢትዮጵያውያን ዘንድ ከፍተኛ ተደማጭነት እያገኘ ነው። አርቱ ማለት ያቀረበበት ምን ያለበት የተለያዩ ነገሮች እና ለዛ አርት ለጥበቡ የሰጠውንም ዋጋ ሰዎች በተለያየ መንገድ እየገለጹት ነው፣ እየመዘኑት ነው ማለት ነው። በመንግስት በኩል ደግሞ እንደምታዩት ይሄ በጣም የምርጫ ወቅት ነው እንደምታውቁት። በመላ ሀገሪቱ በተለይ ዳር ድንበር አካባቢ ላይ አያችሁ ብዙ አይነት ያለ ጠመንጃ ነገር አይፈታም የሚሉ ኃይሎች ያሉበት ጊዜ ስለሆነ ይህን ነገር እንዴት አድርጌ ነው አደብ ላስገዛ የምችለው? ይህንን ስሜት ይህን ዘፈን ተከትሎ የመጡ ሙቅታዎች ምን አድርጌ አደብ ላስገዛቸው የሚል እንትን ስሜት ብቻ ሳይሆን ውጥረት ውስጥ የገባ መሰለኝ። እና
የተለያዩ ዜናዎች ይወራሉ። እንግዲህ ብዙ አይነት ዜናዎች ይወራሉ ማለት ብዙ የምንሰማቸው አሉ። እኔ አላረጋገጥኩም ማለት የታሰሩ ሰዎች አሉ፣ ምኖች አሉ እየተባለ ነው። አሁን ከነዚህ ሁሉ የምትማሩት ምን መሰላችሁ? የምትሰሙት አሁን መንግስት ተሳስቷል፣ መንግስት ትክክል ነው ምናምን ነው የሚል አይደለም የምትወስዱት። በቃ ስቲል ምን ያህል ሴንሲቲቭ እንደሆነን ማለት ነው። በህዝብም ደረጃ በጣም ሴንሲቲቭ ህዝብ እንደሆነ፣ በመንግስትም ደረጃ በጣም ሴንሲቲቭ እንደሆነ። ሙዚቃ ሲምፕል ነው። ምን ትሰማለህ? ታዘበው ወይ ቴዲ እንዲህ የምዘፍን ከሆነ ለምን ለምርጫ ላይ ተወዳድረ ፓርላማ ገብተ እንደዚህ አይነት ነገር አታደርግም ወይ? እንዲህ ቴዲ እንዲህ በነገር ነካን አይነት ብሎ ዝም ብሎ የሽሙጥ እንደዚህ የቀልድ ወርወር አድርጎ በዛም ህዝብን በቃ በማሳቅፈን በማድረግ የሚታለፍበት ሀገር አይደለም ይሄ። ሁሉ ነገር ሲሪየስ ነው። ይሄ የእድገታችንን ውጤት ነው የሚያሳየው። ገባችሁ? እንግዲህ በኢትዮጵያ ውስጥ ህገ መንግስቱን የምሰሙ ከሆነ ወይም የምታውቁት ከሆነ የሚለው ምንድን ነው? በቃ የተለያዩ ልዩነቶች የሚከበርባት ሀገር ነው። እነዛ የተለያዩ የልዩነቶች የሚከበርባት ሀገር ስላችሁ የብሔር ፖለቲካ ከመሆኑ በቋንቋ በምን ላይ የተመሰረተ መሆኑ እንጂ ኢትዮጵያን ትንሽ ለምን የሚያስብላት የተለያዩ ልዩነቶችን ቦታ ክብር መሰጠታቸው አይደለም። ችግር የለም። ያ እንግዲህ ከጀመርነው ከለመድነው ፖለቲካ አንጻር ነው። ነገር ግን ከሀሳብ አንጻር ደግሞ የተለያዩ ሀሳቦች ማለት ነው። ልክ ፖለቲካውን የተለያዩ ብሔር ብሔረሰቦች 83 ብሔር ብሔረሰቦች የተለያየ ባህል፣ የተለያየ ቋንቋ፣ የተለያየ አስተሳሰብ፣ የተለያየ መመለካከት ምን አላቸው ትርክት አላቸው እንደምንልና እነሱን እንደምናከብር ሁሉ የተለያዩ ሀሳቦች በሙዚቃ ይሁን በመጽሐፍ ይሁን በምን ይሁን ሰዎች እንደፈለጉ እንዲናገሩ አድርገ እሱን ቶለሬት የምታደርግበት የምትችልበት የምንድን ነው የዞን ቆዳ ነው የሚባለው የዞን ቆዳ መሰለኝ አይነት በቃ ምንም የማይሰማ አይነት ሆነ። አይ ዘፈና ወጣ ምንድን ነው የሚለው ብለህ የምታልፍበት ሀገር አይደለም። ይሄ የሚያሳየው የእድገታችንም ልክ ነው። ገባችሁ? እንግዲህ ህዝቡ ሰምቶ ጥበብ አድንቆ ሜቢ ግጥሙን አድንቆ ሊሆን ይችላል፣ ዜማውን አድንቆ ሊሆን ይችላል፣ እንዲህ በቃ ምቱ ምኑ ዳንሱ ምናምኑ አድንቆ ሊሆን ይችላል። ህዝቡን ለህዝብ ትተዋለህ። ህዝቡ ስሜታዊ ስለሆነ ዋይ መንግስት እዚህ ስማች ሴንሲቲቭ የሆነው ለምንድን ነው ብላችሁ የምታስቡ ከሆነ መንግስት ያለበት ውጥረት ከምርጫ ከመንጋ ያሉ ነገሮችን እናስባለን። ግን እዚህ ስማች ሴንሲቲቭ በቀላሉ እንደዚህ የሚነካ መሆኑ በአጠቃላይ የኢትዮጵያውያን እድገትን ያሳያል። በቃ ገና አላደግንም አልበሰልንም ማለት ነው።